ኢየሱስ ክርስቶስ ከድንግል ማርያም ምንም ነገር አልነሳም። ውሃ በቧንቧ ውስጥ እንደሚያልፍ እንዲሁ ዝም ብሎ ወጣ። የዶሰቲኮች ስህተት። ኢየሱስ ክርስቶስ ሰው የሆነ መስሎ በምድር ተመላለሰ እንጂ በእውነት ሰው አልሆነም። በድጋሚ አሁንም የዶሰቲኮች ስህተት። የክፉ አምላክ ፍጥረት ስለሆነ የሰው ሥጋ ርኩስ ነው ይሉ ነበር ግኖስቲኮች። ድንግል ማርያም ወላዲተ አምላክ አትባልም። ተሐድሶዎች ለአብነትም በውኑ በማርያም ማመን ይገባልን? ማርያምን የአምላክ እናት ወይም ወላዲተ አምላክ ማለት ኑፋቄ ነው። መጋቤ ጥበብ ሰሎሞን ዘሀገረ ግሸን ደብረ ከርቤ ማርያም ነኝ የሚል የታድሶ መጽሐፍ። ከፍጥረታት ወገን ፈጣሪዋን የጸነሰችና የወለደች ከእርሷ በፊትም አልነበረም፣ ከእርሷ በኋላም አይኖርም። ፈጣሪዋን ጌታዬና አምላኬ ያለችም ልጄ ያለችም እርሷ ብቻ ናት። ሌሎች ሴቶች አምላኬ መድኃኒቴ ማለት እንጂ ልጄ ማለት አይችሉም። ፈጣሪዋን ጡት ያጠባችው እርሷ ብቻ ናት። ያዘለችው እርሷ ብቻ ናት። 30 ዓመት ሆኖት በጉባኤ ትምህርትና ታምራት ከመጀመሩ በፊት ያን ሁሉ ጊዜ አብራው የኖረችና ይናገር የነበረውን ሁኔታ ሁሉ ለማየትና ለመስማት የታደለችው እርሷ ብቻ ናት። ማርያም ግን ይህን ሁሉ ምስጢር ተጠብቀው ነበር። እናቱ ይህን ነገር ሁሉ በልቧ ተጠብቀው ነበር እንደተባለ በልቧ መዝገብነት ጠበቀችው እንጂ። ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም እርሱ እግዚአብሔር ባወቀ ባዘጋጀው ሰውን የማዳን መለኮታዊ ዕቅድ ውስጥ ከጥንቱ ከዘላለም የታሰበችና የተዘጋጀች ምርጥ ዕቃ ነበረች። በእግዚአብሔርና በሰዎች ግንኙነት ሂደት ውስጥ እመቤታችን የድንግል ማርያም ቦታ ለአዳምና ለሔዋን እግዚአብሔር ስለ ጥፋታቸው ለእያንዳንዳቸው ተገቢውን አባታዊ የምሕረት ቀኖና ከሰጣቸው በኋላ ተስፋውን እንዲህ ሲል ሲነግሯቸው በአንተና በሴቲቱ መካከል በዘሬና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ዘፍጥረት 3 ከቁጥር 15። የዲያብሎስን ራስ የሚቀጠቅጠውና በዘሯ የተባለው ኢየሱስ ክርስቶስ ሲሆን ያን ዘር የምታስገኘው ሴት ደግሞ እመቤታችን ቅድስት ድንግል ማርያም ነበረች። ለልማዱ ዘር ከወንድ እንጂ ከሴት አይደለም። በጌታችን ስጋዌ ግን ለዘራ ቢሲ በድንግልና ከእመቤታችን ስለሚወለድ የሴቲቱ ዘር ተባለ። ቅዱስ ጳውሎስም የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ ከሴትም ተወለደ በማለት የገለጸው የሴቲቱ ዘር ተብሎ የተሰጠው ተስፋ የደረሰና የተፈጸመ መሆኑን ለመግለጽ ነበር። ገላትያ 4 ከቁጥር 4። ሔዋን እስከ ልጅ ልጆቿ በዘር በሩካቤ ካስገኘቻቸውና በዚህ መንገድ ሲወለዱ ከኖሩ ዘሮቿ መካከል ዲያብሎስን የቀጠቀጠው ማንም የለም። ስለዚህ የዲያብሎስን እናት በመስቀል የሚቀጠቅጠው ያ ዘር ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ሲሆን ሴቲቱ ደግሞ እመቤታችን ናት። ስለሆነም በፈቃዷ መታዘዟ ለእግዚአብሔር አሰራር ታላቅ ሚና ነበረው። እመቤታችንን ትቶና ረስቶ ዘልዬ ወደ ሌላው ሊሄድ ማለት ይህን ድንቅ ምስጢር ከመሰረቱ ከመረዳት ያግዳል። ከመሰረቱ ያልጠራና ያልጀመረ ነገር ደግሞ ጥራዝ ነጠቅ የመሆንና ወደ ስህተት የማምራት እድሉ ሰፊ ነው። ይህንንም ከሐዋርያት ዘመን ቀጥሎ የተነሱት ቀደምት የቤተ ክርስቲያን አባቶች በትምህርታቸው በሰፊው ያስተማሩትና ያመሰጠሩት ጉዳይ ነው። ይህን በቀደምት አበው ትምህርት በሚለው ክፍል እናየዋለን። የመድኃኒታችን የኢየሱስ ክርስቶስ እናት በተመለከተ ያለውን መጽሐፍ ቅዱሳዊ አስተምሮና ጥልቅ ምስጢር አይመለከተኝም ማለትና አልፎ መሄድ ልጇን ኢየሱስ ክርስቶስን በተመለከተ እናውቅ ዘንድ የተገለጸውን ማወቅ አለመፈለግና አልፎ መሄድ ነው። ሲጀመር እመቤታችንን ያወቅናት በሰው መዳን ሂደት ውስጥ ነው። ለአዳምና ለሔዋን በምስጢር የዲያብሎስን እናት የሚቀጠቅጠውን ዘር የምታስገኘው ሴቲቱ ተብላ የተነገረችው የመዳናቸው ነገር ሲነገራቸው ነበር። መንፈስ ቅዱስ በነቢያት ስለ ልጇ ትንቢት ሲያናግርም እርሷን ትቶና ዘንግቶ አልነበረም። ለምሳሌ ነቢዩ ኢሳይያስ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ልደተ ወልድን ብቻ ሳይሆን ሰው ሲሆን የሚትወልደውንም ጨምር ድንግል ትወልዳለች ብሎ ነው የተነገረው። ከዚህም ጋር አማናዊት ምልክት መሆኗን ጌታ ራሱ ምልክት ይሰጣቸዋል በማለት ይህ የድንግል በድንግልና መውለድ ለአምላክ ሰው መሆን ዋና ምልክት መሆኑን እግዚአብሔር በነቢዩ አማካይነት አስቀድሞ ነግረውናል። ኢሳይያስ 7 ከቁጥር 13 እስከ 14። ምክንያቱም አካላዊ ቃል ሰው ሲሆን እንደ ማንኛውም ሰው በዘር በሩካቤ ተወልዶ ቢሆን ኑሮ ከሌሎች ሰዎች ተለይቶ ዓለምን ለማዳን የመጣው ሰው የሆነው አምላክ እርሱ መሆኑ በምን ይታወቅ ነበር? ዓለምን የሚያድነው አምላክ ሰው መሆኑና በሥጋ መገለጡ በማያሻማ ሁኔታ የታወቀው ከድንግል በመወለዱ ነው። ስለዚህ ድንግል ማርያም የተወለደው ኢየሱስ ክርስቶስ እውነተኛው መድኃኒት መሆኑን አጥርቶ ለማወቅ ዋናዋ ምልክት ናት። ይህችን ምልክት በሚገባ ያልተረዱ ሰዎች ኢየሱስ ክርስቶስን በተመለከተም
በተለያየ አይነት ኑፋቄ ውስጥ ወድቀዋል። ዶስቲኮች፣ ግኖስቲኮች፣ ንስጥሮሳውያን ወዘተ የዚህ ተግባራዊ ማሳያዎች ናቸው። ነቢዩ ሕዝቅኤልም ሲናገር ወደ ምስራቅም ወደሚመለከተው በስተውጭ ወዳለው ወደ መቅደሱ በር አመጣኝ፣ ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰው አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል በማለት ሰው ስለገባው እግዚአብሔር ብቻ ሳይሆን ስለገባባት የመቅደስ በርም ተናግሯል። ሕዝቅኤል 44 ከቁጥር 1 እስከ 2። ሳይከፍት እንደተዘጋ የገባባት የመቅደሷ በር በሕቱም ድንግልና ተጸንሶ በሕቱም ድንግልና የተወለደባት እመቤታችን ናት። ይህ ትንቢት እመቤታችን አምላክን በድንግልና ጸንሳ በድንግልና ስለመውለዷና ከዚያም በኋላ ዘላለማዊት ድንግልና ሆና ስለመኖሯ የተነገረ ትንቢት መሆኑንም ቤተክርስቲያን ከጥንት ጀምሮ የተረዳችበት መንፈስ ነው። እንዲሁም ቀደምት ኦርቶዶክሳውያን አባቶች የገለጹትና የተረጎሙትም እንደዚሁ ነው። ሌሎች ነቢያትም እንዲሁ ሰው ሆኖ ስለሚገለጠው ጌታ ብቻ ሳይሆን ስለሚገለጥባት ስለ ድንግል ማርያም ተናግረዋል። እዚህ ላይ ከነቢዩ ከኢሳይያስ በቀር ሌሎቹ ድንግል አላሉም ወይም ስሟን አልገለጹም የሚል ይኖር ይሆናል። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ሰው መሆን በተመለከተም እኮ ነቢያት ሲናገሩ አብዛኛዎቹ ኢየሱስ ክርስቶስ እያሉ ስሙን እየጠቀሱ አልነበረም። እርሱን በትንቢት በገለጹበት መንገድ አንጻር ግን እርሷንም በትንቢት አመልክተዋታል። ለአብነትም ያህል ነቢዩ ዳንኤል ጌታችን እጅ ሳይነካው ከተራራ ተፈንቅሎ በወረደ ድንጋይ ስመስለው እርሷን ደግሞ ድንጋዩ በተገኘበት ተራራ መስሏታል። ዳንኤል 2 ከቁጥር 45። ነቢዩ ሚልክያስ ደግሞ ጌታን እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል በማለት ወደ መቅደሱ በመመጣ ሲገልጸው እርሷን ደግሞ ይህ ጌታ በሚገኝባት መቅደስ መስሏታል። ሚልክያስ 3 ከቁጥር 1። ነቢዩ ኢሳይያስ ደግሞ ከእሴይ ግንድ በትር ትወጣለች ከስሩም ቁጥቋጦ ያፈራል በማለት ከዳዊት ወገን ስለምትገኘው ዛፍ ስለ እመቤታችንና ከዛፉ ስለሚገኘው ፍሬ ስለ ጌታችን ተናግሯል። ኢሳይያስ 11 ከቁጥር 1። እንዲሁም በፊቱ እንደ ቡቃያ ከደረቅ መሬት እንደ ስር አድጓል በማለት እርሱን በቡቃያና በስር ስመስለው እርሷን ደግሞ ቡቃያውንና ስሩን ያለ እርጥበት ወይም እንበለዘር ወሩካቤ ባበቀለችው ምድር ደረቅ መሬት መስሏታል። ኢሳይያስ 53 ከቁጥር 2። ይህ ስርም እኔ የዳዊት ስርና ዘር ነኝ ብሎ የተናገረው ኢየሱስ ክርስቶስ ነው። ራእይ 22 ከቁጥር 16። ስለሆነም እመቤታችን ቅድስት ድንግል ማርያምን በትክክል ልንረዳትና ልናውቃት የምንችለው በነገረ ክርስቶሳዊ ዳራና ድባብ ውስጥ ብቻ ነው። እርሷን አለመረዳትም ልጇን መድኃኒታችንና ጌታችንን ኢየሱስ ክርስቶስን እንዲሁም በአጠቃላይ ነገረ ሥጋዌን በትክክል አለመረዳት ነው። እግዚአብሔር ወልድ ሰው የሆነባትን እመቤታችንን አልፎ ነገረ ሥጋዌን መናገር አይቻልም። ከብሉይ ኪዳን ወደ አዲስ ኪዳን ስንሸጋገር የግድ መሃል ላይ የምናገኛት እርሷ ናታ። ሰማያዊያን አካላዊ ቃል እኛን ሁሉ ወክላ በእምነት በመታዘዝ የእኛን ባህሪ ለእርሱ በፈቃዷ አበርክታ በእኛ ባህሪ ተወልዶ እንድናየው ያደረገችው እርሷ ናታ። የማይጨበጠውንና የማይታየውን ወልዳ በቤተልሔም በግርግም ተኝቶ እንድናየው ያደረገችው እርሷ ናታ። ሰው ሆኖ ሲወለድም መላእክት ያመሰግኑት፣ ሰብአ ሰገል የሰገዱለት ከእርሷ ተወልዶ በእናትነቷ ታቅፈው ነዋ። ይህን ሁሉ ክዶ ክርስትና ከየት ይመጣል? እመቤታችን ቅድስት ድንግል ማርያም ከፍጥረት ሁሉ የተለየ ልዩ ቦታ አላት። ይህ ለእርሷ የተሰጣት ልዩ ቦታ ደግሞ ከእርሷ በፊትም ሆነ በኋላ ለማንም ያልሆነና መቼም መች ሊሆን የማይችል ልዩ ነው። በመጽሐፍ ቅዱስ ውስጥ እንደ እርሷ ምልዓተ ጸጋ ጸጋን የተመላሽ ነሽ የተባለ አንድም ፍጥረት አልሰማንም። ሰዎች እንደየጸጋቸውና ተጋድሏቸው ከተለያየ የቅድስና ማዕረግ ሊደርሱ ይችላሉ። ሄኖክ አካሄዱን ከእግዚአብሔር ስላደረገ ተወሰደ ተብሎለታል። ኤልያስ በእሳት ሰረገላ አድርጓል። ቅዱስ ጳውሎስ እስከ 3ኛው ሰማይ ድረስ መሄድ ችሏል። ሆኖም ከነዚህም ሆነ ከሌሎች ብዙ ቅዱሳን አንዳቸውም ጸጋን የተመላነ አልተባሉ። ከፍጥረታት ወገን ፈጣሪዋን የጸነሰችና የወለደች ከእርሷ በፊትም አልነበረም፣ ከእርሷ በኋላም አይኖርም። ፈጣሪዋን ጌታዬና አምላኬ ያለች ልጄ ያለችም እርሷ ብቻ ናት። ሌሎች ሴቶች አምላኬ መድኃኒቴ ማለት እንጂ ልጄ ማለት አይችሉም። ፈጣሪዋን ጡት ያጠባችው እርሷ ብቻ ናት፣ ያዘለችው እርሷ ብቻ ናት። 30 ዓመት ሆኖት በጉባኤ ትምህርትና ተአምራት ከመጀመሩ በፊት ያን ሁሉ ጊዜ አብረው የኖረችና ይናገር የነበረውን ነገር ሁኔታውን ሁሉ ለማየትና ለመስማት
የታደለችው እርሷ ብቻ ናት። ቅዱሳን ሐዋርያትም ሆኑ ሌሎች ሰዎች እርሱን ያወቁትና ትምህርቱን መስማት የጀመሩት 30 ዓመት ከሆነውና ካደገ በኋላ ነው። አንድ ጊዜ ገና በ12 ዓመቱ እንኳ በቤተ መቅደስ ተገኝቶ በአይሁድ መምህራን መካከል ተቀምጦ ሲሰማቸውና ሲጠይቃቸው የሰሙት ሁሉ በማስተዋሉና ባነጋገሩ እንደተገረሙ በወንጌል ተጽፏል። ሉቃስ 2 ከቁጥር 46 እስከ 47። ይህ እንደ ቅምሻ የተጻፈልን ነው። እርሷ ግን አንድ ቀን ሳይሆን 30 ዓመት ሁሉ እነዚያን የሚያስደንቁ ነገሮች በየዕለቱ ስትሰማቸው ኖራለች። ሆኖም እርሷ እንደ ቀደመችው ሔዋን አይደለችምና ያን ሁሉ ምስጢር ግን አውጥታ አልተናገረችም። እናቱም ይህን ነገር ሁሉ በልቧ ተጠብቀው ነበር እንደተባለ በልቧ መዝገብነት ጠበቀችው እንጂ። ቅዱስ ያሬድም ከዚህ በመነሳት ማርያም ግን ይህን ሁሉ ምስጢር ተጠብቀው ነበር ሲል ምስጢርን ከዜማ ጋር ባዋህደው ሰማያዊ ድርሰቱ በአድናቆት ተናግሯል። ሐዋርያት እንኳ አብረውት የኖሩት 3 ዓመት ከ3 ወር ብቻ ነው። እርሷ ግን ሐዋርያት ከመጠራታቸው በፊትም አብረው ነበረች። በሜሴት ሐሙስ ማታ ላይ ደቀ መዛሙርቱ ከዮሐንስ በቀር ጥለውት ሲሸሹም እርሷ እስከ መስቀሉ እግር ድረስ አብራው ሄዳለች። በራሱ ፈቃድ ነፍሱን ከስጋው እስኪለይ ድረስ አብራው ነበረች። የማዳን ተልእኮውን ፈጽሞ ወደ ቀደመ ክብሩ ወደ ጥንት አኗኗሩ ሲያደርግም ከደቀ መዛሙርቱ አብራ ነበረች። ታዲያ ለመድኃኔዓለም ከእርሷ በላይ የቀረበ ከእርሷ በላይ የሚያውቀው ማን ሊኖር ይችላል? በምንስ ሂሳብ? በየትኛው ስሌት? ንጽሕተ ንጹሐን ቅድስተ ቅዱሳን እመቤታችን ድንግል ማርያም እርሱ እግዚአብሔር ባወቀ ባዘጋጀው ሰውን የማዳን መለኮታዊ ዕቅድ ውስጥ ከጥንቱ ዓለም ከዘላለሙ የታሰበችና የተዘጋጀች ምርጥ ዕቃ ነበረች። የአምላክ ሰው የመሆን ምስጢር እንዲሁ በድንገት የተወሰነና የተከሰተ ሳይሆን እኛ ልንደርስበት በማንችለው ረቂቅ መለኮታዊ ሐሳብና ዕቅድ ውስጥ የታወቀ ነበርና። ሐዋርያው ቅዱስ ጳውሎስ ከዘላለም ዘመንም የተሰወረው አሁን ግን የታየው በነቢያትም መጻሕፍት የዘላለም እግዚአብሔር እንዳዘዘ ለእምነት መታዘዝ ይሆን ዘንድ ለአሕዛብ ሁሉ የታወቀው ምስጢር እንደተገለጠ መጠን በማለት የገለጸው ይህን ነው። ሮሜ 16 ከቁጥር 25 እስከ 26። እንዲሁም ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ ይሰብክ ዘንድ ሁሉንም በፈጠረው በእግዚአብሔር ከዘላለም የተሰወረው የምስጢር ሥርዓት ምን እንደሆነ ለሁሉ ይገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ይልቅ ለማንስ ለኔ ተሰጠ ያለለት ድንቅ ምስጢር ይህ ነው። ኤፌሶን 3 ከቁጥር 8 እስከ 9። ስለሆነም ለዚህ በልበ ሥላሴ ታስቦ ይኖር ለነበረው ዘላለማዊ ምስጢር የተዘጋጀች መሳሪያውና መመረጧ ሌላው ልዩ የሚያደርጋት ነበር። ከሥጋዌው መፈጸም በፊትም እንኳ በእግዚአብሔር ልዩ በሆነ መንገድ ለልዩ ዓላማ ተለይታ የተቀመጠች ነበረች። እግዚአብሔር በቸርነቱ ከአሳዳጅነት የጠራውን ቅዱስ ጳውሎስን እንኳ ይህን ምስጢር ይሰብክ ዘንድ ብዙ መከራ እንደሚቀበል በመግለጽ ይህ በአሕዛብም በነገሥታትም በእስራኤልም ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነው ካለው ገና ከመጀመሪያው በቃል ሥጋ መሆን ምስጢር የተሳተፈች ከሁሉ በፊት እነሆኝ የጌታ ባሪያ ብላ ራሷን በፈቃዷ ለእግዚአብሔር ያቀረበች ሥጋዋንና ነፍሷን ሁለንተናዋን ለእግዚአብሔር ወልድ ተዋህዶ የሰጠች ስግው ቃልን 9 ወራት በማኅፀኗ የተሸከመችው ጡቷን ያጠባችው በእጆቿ ያቀፈችው አዝላው ወደ ምድረ ግብጽ የተሰደደችው በቃና ዘገሊላ በታምራቱ ቦታ በሚያስተምርበት ቦታ በመስቀሉ እግር ስር ሁሉ ያልተለየችው እመቤታችን ቅድስት ድንግል ማርያም ምርጥ ዕቃ መባል ይበዛባታልን? የሐዋርያት ሥራ 9:15 እስከ ከቁጥር 16 ምን ብለን ብንጠራትስ በትክክል እንደሚገባ አድርጎ ሊገልጻት ይችል ይሆን? ቃል ሥጋ ከሆነና ዓለምን ካዳነ በኋላ ይህን የመዳን መንገድ የሰበኩትና ያስተማሩትና ቅዱስ ጳውሎስና ደቀ መዛሙርቱ የቆሮንቶስ ምዕመናን እኛ ለደስታችሁ ከእናንተ ጋር የምንሠራ ነን ካሉ ገና ከመጀመሪያው ለዚህ ምስጢር ራሷን በእምነትና በመታዘዝ ለእግዚአብሔር የሰጠችና ይህ ሁሉ እንዲሆን በሩን የከፈተች እመቤታችንን ምን እንበላት? ሁለተኛ ቆሮንቶስ 1 ከቁጥር 24። በእውነቱ ጠላት ዲያብሎስ በእርሻ ልቡናችን ላይ ከሚዘራው እመቤታችንን የማስጠላትን ክርዳድ ራስን መጠበቅ ይገባል። እመቤታችንን መጥላት ክርስቶስን የመውደድና ለእርሱ ዘብ የመቆም ምልክት እያስመሰለ ሞኞችን እየሰበከ ይገኛልና ከዚህ የዲያብሎስ ዘመቻ መንቃትና ራስን መጠበቅ ይገባል። ነቅቶ ልብሱን የሚጠብቅ ብፁዕ ነው ተብሏልና ራእይ 16 ከቁጥር 15።